አብ ነው። ሰላም ቅዱሳ እንዴት ናችሁ? እኔ ወንድማችሁ ዘሪ ነኝ። በዚህ ቻናል ላይ የሚለቀቁ መንፈሳዊና አስተማሪ ቪዲዮዎች እንዲደርሳችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትተባበሩ በጌታ ፍቅር ጠይቃችኋለሁ። ተባረኩ። አብ ነው፣ ወልድ አይደለም። አብ ወልድ አይደለም፣ ወልድም አብ አይደለም። ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስም ወልድ። የራስ ምታት ልስጣችሁ ለመሰላችሁ ኔክስት ዊክ እንመጣበታለን። አንዳንድ ኑፋቄዎችን ለማየት እንሞክራለን። ኦንሊ ጂሰስ የሚባል ኑፋቄ አለ። ሴባሊያኒዝም ይባላል። ሴባሊዮስ የሚባል ሰው ነው የጀመረው። በኋላ ሞቶ ቅርብ ጊዜ ተነሳ። ኢትዮጵያ ላይ ደግሞ ፈነጨ። በነገራችን ላይ ትልቁ እንቅስቃሴ ያለው ኢትዮጵያ ነው። ለምን እንደሆነ እንጃ። ጥርግ አድርገው ነው ከየቸርቹ የወሰዱት የነበረው አንድ ዘመን። ሞዳሊስቲክ ነው እምነታቸው፣ ሞዳሊስቲክ ነው። እና እናንተ ስላሴ የምትሉት ይላሉ፣ ያ ሞዳሊስቲክ ነው። ምን ማለት ነው? አብ ነበር ራሱ አብ ነው ወልድ የሆነው። አይ አብ ነው ወልድ ነው። እኛ ክችች ያልነው ግን ክችች ስለሚል ነው። ኢየሱስም እኔ እኮ አብ ነኝ አላለም። እኔና አብ እያለ ነው ያወራው ነው እንጂ እኔ እኮ አብ ነኝ አላለም። እኔና አብ አንድ ነን ብሏል። ግን አባቴ እያለ ስለ አባቱ ያወራል፣ ከአባቱ ጋር ያወራል። ከራሱ ጋር እያወራ ነው የሚል እብደት ከሌለ በስተቀር ከአባቱ ጋር አወራ ይላል። እኔም ደስ ይለኛል ቃሌን በሚታዘዝ ሰው አባቴም ደስ ይለዋል አለ። ዲስቲንክት ፐርሰንስ ናቸው። ይህንንም ስታወሩ ማብራራት በጣም ጥሩ። በጣም ብዙ የኛ ሰዎች ራሱ አንዱ አምላክ በሶስት ተራ በተራ ተገልጦ ነው ብለን ሳናስብ አንቀርም። እዚህም ትኖሩ ይሆናል ወይም ኦንላይን እኮ አብ ነው፣ ከዛ ወልድ ሆነ፣ ከዛ ኖ that's serious crime ነው። አብ ወልድ መንፈስ ቅዱስ አንድ ላይ የተገለጡበት ምዕራፍ ላይ ምን ትሆናላችሁ? ኦንሊ ጂሰስ አሁን አንዱ ወገቡን የሚይዘው እዚህ ላይ ነው። በአንድ ጊዜ ይገለጣሉ። ደግሞ በአንድ ጊዜ አሁን ጌታችን ሲጠመቅ በአንዴ ነው። ደግሞ ተራ በተራ ቢሆን ተራ በተራ እናምን ነበር። በአንድ ጊዜ እየተጠመቀ አባቱ በእርሱ ደስ የሚለኝ የሞደር ይኸው ነው ይላል። መንፈስ ቅዱስ ደግሞ መጥቶ በርግብ አምሳል ያርፍ። ምን ስሉስ አምላክ ዲስቲንክት ፐርሰንስ ናቸው። እግዚአብሔር በአካል ሶስት ነው፣ በማንነት አንድ ነው። ለዚህ ነው ኮንትራዲክሽን የሌለው። በነገራችን ላይ እግዚአብሔር አንድም ሶስትም ነው እያለን አይደለም። በአንድ ጊዜና በአንድ ሴንስ፣ በአንድ ጊዜና በአንድ ሴንስ ኮንትራዲክሽን ሊሆን ይችላል። እግዚአብሔር አንድ ነው ኢን ሂዝ ቢንግ ኢን ሂዝ ኤሰንስ፣ በማንነት በባህሪ። እግዚአብሔር ሶስት ነው በአካል ነው። ምን አለን እስካሁን? ስላሴን የምታምኑ አማኞች ምንድነው የምታምኑት? እግዚአብሔር አንድ ነው፣ ደግሞስ ሶስት አካል ነው፣ አብ ወልድ መንፈስ ቅዱስ። በትክክል እያመለክን መሆናችንን ቸክ ማድረግ አለብን። እግዚአብሔር የሚመለከው አሃዱ ስሉስ በሆነ አንድ አምላክ በሶስት ስለሆነ ትሪኒቲ ስለሆነ ሁሉ ነገራችን ከስላሴ ጋር በጣም የተያያዘ። ድነት መዳን ከዘላለም ሞት ወደ ዘላለም ህይወት መምጣት ከስላሴ ጋር በጣም የተያያዘ ነው። ኤፌሶን ምዕራፍ 1 እኮ የድነት ኤክስፔሪየንስን የስላሴ ኤክስፔሪየንስ ነው የሚያደርገው። የጌታችን የኢየሱስ ክርስቶስ አምላክ ይባረክ ይላል። የመረጠን አባት ይባረክ ብሎ አብን ያመሰግናል። በልጁ በደሙ የተደረገ ቤዛነታችንን አገኘን ብሎ ስለ ልጁ ያመሰግናል። እኔን ደግሞ ርስትን ተቀበልን ይልና ቅዱስ ጳውሎስ የርስታችን መያዣ የሆነው መንፈስ ቅዱስን ደግሞ ተቀበልን። መዳንን ኤክስፔሪየንስ የምናደርገው በዚህ ነው። የአብን የመምረጥ ፍቅር፣ የወልድን የቤዛነት መሰጠትና ፍቅር፣ የመንፈስ ቅዱስ በውስጣችን መኖር፣ መዳን ይሄ ነው። ሙሉ መዳንን ኤክስፔሪየንስ ማድረግ ማለት ይሄ ነው። ጳውሎስ እንዲህ አላል ስላሴን ሲያስተምር፣ ለኛስ ሁሉም ነገር ከእርሱ የሆነ አንድ አምላክ አብ አለን። ሁሉም ነገር ደግሞ በእርሱ በኩል የሆነ አንድ ጌታ ኢየሱስ አለ። እኛ ይሄ ነው አምላካችን። በሌላ ቋንቋ ሁሉም ነገር የሆነው ከአብ ነው እንጂ ከወልድ አይደለም። ከወልድ የሆነ ምንም ነገር የለም። ከኢየሱስ የሆነ ምንም ነገር የለም። እንዴ ሶስት አምላኮች ቁጭ ያሉ አምላኮች እኮ አይደለም የምናመልከው። ሶስት አካላት ያለው ስንት አምላክ? አንድ አምላክ። አብም ከራሱ በራሱ
ወልድም ከራሱ በራሱ መንፈስ ቅዱስም ከራሱ በራሱ ከሰራ ስንት አምላኮች? ሶስት ቁጭ ያሉ ከራሱ በራሱ የሚሰራ ሶስት አምላክ ነው። አንድም ነገር እንኳ ከሆነ ሁሉ አንድም ነገር ከወልድ የሆነ የለም። ሁሉም የሆነው ከማን ነው? ከአብ ነው። የሚገርመው ግን አንድም ነገር ከአብ ከሆነ ሁሉ አንድ ነገር እንኳ በአብ የሆነ የለም። አንድ እንኳ በአብ የሆነ የለም። አንድ ጅን የምታክል ነገር ከአብ እንጂ በአብ የሆነ የለም። ለእኛስ ሁሉም ነገር ከእርሱ የሆነ አንድ አምላክ አባት አባለን ያ ሁሉ ነገር ደግሞ በእርሱ በኩል የሆነ ስንት አንድ። ኦኬ። ስለዚህ በሥላሴ አካል ውስጥ የሚውለው ለማን ነው? ከሁልጊዜ ለአብ ነው። አብ ምን ማለት ነው? ምንጭ፣ ፓተር፣ ሶርስ፣ ምንጭ ማለት ነው። ሁሉ ከአብ ነው። ግን አንድ ነገር በአብ የሆነ የለም። በማን ነው? ሁሉ በወልድ ነው። በሚለውን ስታነቡ ለአዲስ ኪዳን ውስጥ ለማን ነው የሚሰጠው? ለወልድ ነው። ኢየሱስ ምን አለ? እኔ ከራሴ አንዳች ነገር ማድረግ አልችልም። ዮሐንስ 5 እኔ ከራሴ አንዳች ነገር ማድረግ አልችልም። ሥላሴ የሥላሴ ትምህርት ማለት ነው። የግድ ማወቅ ያለበት ትምህርት ነው። የሞትና ሕይወት ምርጫ ነው ሥላሴን ማመን። በሥላሴ እማታምን ከሆነ አንድ ሰው እንደዚህ ያለ በቃ የሥላሴ ትምህርት በቃ እኔ አይገባኝምም አላምንም፣ ልክ ነው። ሥላሴን ለማወቅ ብለህ ሳይንሳዊ ጥናት ብታደርግ አእምሮህን ነው የምታጠው። ሥላሴን ግን አላምንም ብትል ሕይወትህን ነው የምታጠው። የሚሻለው ሥላሴ ራሱን የገለጠልህ በመጽሐፉና በሐዋርያቱ በኩል በኢየሱስ ክርስቶስ በኩል የገለጠልህን ሁሉ ግን ማወቅ ግዴታ ነው። አማራጭ ሳይሆን እንደ ብታቅም ባታቅም አይደለም። አብና ወልድን ማወቅ ይህች የምን ሕይወት ነች? የዘላለም ሕይወት ነች። ለምሳሌ ወልድን ምን ይለዋል? ዮሐንስ 1 በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁሉ ከእርሱ ነው፣ በእርሱ አዎ፣ ተጠንቀቃችሁ። ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ ምንም ምን የሆነ የለም። አብንሳ ዕብራውያን መጽሐፍ ላይ አብ የዓለማት ዲዛይነር ነው። ግን ምን ይላል? በአብ ተፈጠሩ አይልም። ምን ይላል? እግዚአብሔር አስቀድሞ ለነበሩት ትውልዶች ለአባቶች በነቢያት በኩል ተናግሮ አሁን ግን ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ተናገረ። ዓለማትን ምን ባለበት? በፈጠረበት። ለምን? ከአብ የሆነው ሁሉ በማን ብቻ ነው የሚሆነው? ያ ወገኖቼ፣ ሁሉም ነገር የሆነው ከአብ ነው። ያ ሁሉ ነገር የሆነው በማን ነው? በወልድ ነው። ያን ሁሉ ነገር አካል ያለበሰ ማን ነው? መንፈስ ቅዱስ ነው። ስንት አምላክ ነው? አንድ አምላክ። አንዱ ከራሱ በራሱ የሚሰራ፣ አንዱ ደግሞ ከራሱ በራሱ አብ እየሰራ ነው። አዎ ከራስ አዎ በራስ አዎ እኔም ከራሴ በራሴ ያኛውም ከራሴ በራሴ ስንት ሊሆኑ? ሶስት አማልክቶች ሊሆኑ። ይሄ ደግሞ እግዚአብሔር ሳይሆን ጣዖት ይባላል። ጣዖት ማለት ከአንድ አምላክ ውጪ ሁለት አምላክ አለ፣ ሶስት አምላክ አለ፣ አራት አምላክ አለ፣ አምስት አምላክ እያለ ስትቆጥር ጣዖት አምልኮ ይባላል። ስማ እስራኤል ዘዳግም 6 ቁጥር 4 እግዚአብሔር አምላክ ስንት አምላክ ነው? አንድ እግዚአብሔር።